ታደሰ የመጣሁት የቤት ቆርቆሮ ስላፈሰሰ ለዋና አስፈጻሚ አቅርቤ አሁን ማመልከቻ ጻፊ ብሎኛል። ለደንቦች ሊመራልኝ ማለት ነው። ከዛም በኋላ ደግሞ ያለው መስተንግዶ ግን በስራ አስፈጻሚ ጥሩ መስተንግዶ አግኝቻለሁ። በዋና አስፈጻሚ ቢሮ ማለት ነው። የመጡበትን ጠይቀው ተፈጽሞልኛል። በዋናው አስፈጻሚ ማለት ነው። እሺ ባፈና እንዳሻው እባላለሁ። ጉለሌ ክፍለ ከተማ ወረዳ 4 ነውና ጉዳይ ኖሮኝ ነው የመጣሁት። ጉዳይ ምንድነው? ያው የቤት ጉዳይ ሆኖ ከዚህ በፊት የነበረ ፍቺ ነበረ። በዛ ፍቺ መሰረት ፍርድ ቤቱ እንዲካፈል ሲወስን የቤቱ ሁኔታ ሳይጠና ነበር የተካፈለውና ያው እንደምታየኝ አካል ጉዳተኛ ነኝ፣ ዊልቸር ተጠቃሚ ነኝና በአካባቢው ሽንት ቤት የህዝብ ሽንት ቤት ነው ያለው እና ሽንት ቤትም የምጸዳዳውም ቤት ውስጥ ነው። ሻወር መውሰድ ቤት ነች። ቤቷ በጣም ጠባብ ነች። 2 በ2 ምናምን ብትሆን ነውና አሁን ምንድነው እኔ የመጣሁበት አንዱ ጉዳይ ይሄን ጉዳይ እንዲስተካከልልኝ እንዲታይልኝ መጥተው እንዲያዩና ሽንት ቤቱም የሻወሩም እንደገና ደግሞ እዛው ማብሰያ እዛው ነው፣ ሁሉም አንድ ላይ ነውና በአንድ ክላስ ውስጥ ነው በትንሽ የቤት ውስጥ ነው የምጠቀመውና ህፃን ልጅም አለች። እሷም ያው የተሳቀቅኩኝ እነዚህ ጉዳዮች እንዲታዩ ነው። ያ መፍትሄ እንዲሰጠኝ ነበረ ዛሬም የመጣሁት። ያው ዛሬ ባለው ሁኔታ ከባለፈው በጣም ይሻላል። አቀባበላቸው እንደገና መግቢያውም ተስተካክለዋል። በፊት አልነበረም። ጥሩ ነው፣ ይፈታል ብዬ ገምታለሁ። ስሜ ገነት ሱባሪውን የመጣሁበት አላማ የቆርቆሮ ቤት አለችን በር ላይ ግቢ ውስጥ ደግሞ የተወረሰ የቀበሌ ቤት አለ። አሁን እኛ ያቺ ቆርቆሮ ቤት ልትወድቅብን ነው ብለን ልናድስ ቀበሌ መጣን። ክፍለ ከተማ እንደማይሆን እንደማይል ጽፍላችኋለሁ። ላይ አለ እንግዲህ እዛ ሄዳችሁ እንድትጠይቁ አለ።